ከአድዋ ድል በኋላ ዋና ዋናዎቹ የዳግማዊ አፄ ምኒልክ የጦር መሪዎች ጃንሆይ ይኸው እንደምናየው እውነትን በመያዛችን ከኛ የላቀ ጉልበት ያለውን ጠላታችንን አሸንፈናል። አሁንም ግደለዎትም ገፋ አድርገን ሄደን አስመራንና የባህር በሩን እናስመልስ ይሏቸዋል። ጃንሆይ ለሴኮንዶች ቆዝመው አድዋን ፈጣሪ ረድቶን አሸንፈናል። ከዚህ ወዲያ ያለውን ሀገር የኋላ ልጅ ያስመልሰው ብለው ወደ አዲስ አበባቸው ተመለሱ። ከዚያ በኋላ ከልጅ ኢያሱ እስከ ቀዳማዊ ኃይለ ሥላሴ ከመንግስቱ ኃይለ ማርያም እስከ ኃይለ ማርያም ደሳለኝ እየተፈራረቁ የዳግማዊ አፄ ምኒልክ ልጆች ኤርትራ ላይ ተረጋግተው ሀያል መንግስት መመስረት አልቻሉም። ዛሬ ግን ጠቅላይ ሚኒስትር አብይ አህመድ አሊ ኤርትራን የኢትዮጵያ አንዷ ግዛት የማድረግ አሰብና ምጽዋ የተባሉ ወደቦችን እንደዚሁም ከ300 የሚበልጡ ደሴቶችን በእጃቸው የማስገባት ህልም ይዘው እንደተኙ በዚያው ህልም ተቀስቅሰው ይነቃሉ ይባላል። በዙሪያቸው ያሉ ሰዎችም ህልምም ኤርትራን እስከ መጠቅለል እየሰፋ ነው። በኢትዮጵያ ህዝብ ተወካዮች ምክር ቤት የጠቅላይ ሚኒስትር አብይ አህመድ አሊ መንግስት ተጠሪ ሚኒስትር የሆኑት ተስፋዬ በልጅጌ በዚህ ሰሞን በእጃቸው ይዘውት የተነሱት ፎቶ ካርታ ኤርትራን የኢትዮጵያ አካል አድርጎ የሚያሳይ ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘው መጽሐፋቸው ያስመረቁበት ሲኤምሲ ያለው ኮንቬንሽን ሴንተር የተባለ የመንግስታቸው ህንፃ ላይ የተከራየ አንድ የንግድ ተቋም የኢትዮጵያ ካርታ ብሎ የተጠቀመው አርማ ኤርትራን ከኢትዮጵያ ጋር የቀላቀለ መሆኑ ተመልክተናል። እኒህና ሌሎች አመላካች ሁኔታዎች ተጠራቅመው ኤርትራ ሀገር አይደለችም ወይ? የሙሉ ሀገርነት መስፈርቶችን አታሟላም እንዴ? ከስሟ ጀምሮ ኤርትራ ማንነት እንዴት ይገለጻል? የሚሉ ጠጣር ጥያቄዎችን ያስነሳል። ኤርትራ ራሷን ማለቂያ በሌለው ጦርነት በመማገድ ብቻ ታላቅ ሀገር የሆነች የሚመስላት የሀገር ጭንጋፍ ናት የሚል አገላለጽ በኢትዮጵያ የቀድሞ የአሜሪካ አምባሳደር በአንድ ወቅት ለጀርመን ድምጽ ሬዲዮ ሲናገሩ እየተጠቀሙት ነው። ሪቻርድ ሪል በኤርትራ ነጻነት የታሪክ መብት ፍለጋ የተሰኘ መጽሐፍ አላቸው። በዚህ መጽሐፍ ገጾች ውስጥ በ1875 ዓ.ም አሰብ ምንም ያልነበረባት ኦና ምድረ በዳ ነበረች። ጣሊያኖቹ የኢጣሊያን ቅኝ ግዛት ሀብለው የጀመሩት ከዚሁ ካሰብ ነበር። በዚያው ዓመት ከኢትዮጵያ አንድም ጀንበር ተይዛ የማታውቀውን ምጽዋን ከእንግሊዝ ተረከቡ። በዚያ ጉዟቸውን ወደ አስመራ ቀኑ ይላሉ። ዛሬ ሀገርነቷ እያወዛገበ ያለችው ኤርትራ እንዲህ ተፈጠረች። ቆይቶ በብዙ ጸሐፊያን ስምምነት የተደረሰበት የኢጣሊያን ጎራ የፈጠረው ከመረበታች ያለው የኢትዮጵያ ልጆች በመናቅ ላይ የተመሰረተ የኤርትራ ብሔርተኝነት ተመሰረተ። ከዚህ ውጭ በሙያቸው አንቱ የተባሉ ተመራማሪዎች ሁሉ ኤርትራንና ኤርትራዊነትን ከኢትዮጵያ የተነጠለ ማንነት ብሎም የተለየ ሀገር አድርገው ለመመልከት ይቸገራሉ። እንደውም አንድ የኢትዮጵያ ወዳጅ እንግሊዛዊ የሆነ ኤርትራ የተፈጠረችው በኢጣሊያና በኢትዮጵያ መንግስት ስምምነት ነው ይላሉ። በ1880ዎቹ ዳግማዊ አፄ ምኒልክ በውጫሌ ውል አንቀጽ 3 ላይ መረብ ምላሽን ከጣሊያናዊ አንቶኖሊ ጋር ተስማምተው ማስረከባቸውን በኋላም በ1888 ዓ.ም አድዋ ላይ ድል ካደረጉ በኋላ እንዲሁ ኤርትራን ለጣሊያን ተተዋት ወደ ሸዋ መመለሳቸውን ለማስታወስ ይመስላል። ዳግማዊ አፄ ምኒልክ ኤርትራን ብቻ ሳይሆን ለ1990ው የኢትዮ ኤርትራ ጦርነት ማመካኛ የሆነችውን ባድመንም ለቀኝ ገዢው ጣሊያን አሳልፈው በመስጠት ይታማሉ። ልዑል ራስ መንገሻ ስዩም የትውልድ አደራ ላይ ጉዳዩን አስመልክተው ሲጽፉ ባድመ በዳግማዊ ምኒልክ ጊዜ ለጣሊያኖች የጋማ ከብት ሳር መጋጫ እንድትሆን ወደ ኤርትራ የተከለለች መሬት ናት ብለዋል። ሀብታሙ አለባቸው የሱፍ አበባ ውስጥ አፄ ምኒልክ ቢፈልጉ ኑሮ ከአድዋ ድል በኋላ አስመራን መያዝ ይችላሉ፣ ራሷን አድዋን የመያዝ ያህል ቀላል ነበር ሲሉ ጽፈዋል። ይህ የፖለቲካ ታሪክ ተመራማሪው አገላለጽ ኤርትራ የ19ኛው ክፍለ ዘመን የቅኝ ግዛት ፍሬና የኢትዮጵያ መሪዎች የስንፍና ውጤት ናት የሚለው ክርክር አካል የሆነ ድምዳሜ ነው። ኢሳያስ አፈወርቂ አብርሃ ደግሞ ኤርትራ ማለት እኔ የፈጠርኳት መሬት ናት ባይ ናቸው። በአንድ ወቅት ታሪክ ማለት አሸናፊዎች የሚጽፉት መሆኑን አትተው ራሳቸውንም የኤርትራ ታሪክ ጸሐፊ አድርገው ገልጸው ነበር። በእርግጥም ኢሳያስ የዛሬዋን ኤርትራ የፈጠረውን ሻዕቢያን ሲመሰርቱ የመመስረቻ ጽሑፉን በእጃቸው ጣቶች እንደከተቡ አንብበናል። ይህ ሁሉ ሆኖ ግን ኤርትራ ሀገር ለመባል ለመሆንም እንደሚቸግራት ይነገርባታል። አንድ እንግሊዛዊ ምሁር ኤርትራ እውነተኛ ስቃይ አገር ባለመሆን እውነታና ትልቅ ሀገር በመሆን ህልም መካከል የሚገኝ የወገብ ስብራት ነው ሲሉ የኤርትራን ሀገርነት ይጠራጠራሉ። ለዚህም ይመስላል ለኤርትራ ነጻነት የበዛ መስዋዕትነት ከፍለዋል የሚባልላቸው መለስ ዜናዊ አስረስ በቤተ መንግስታቸው አካባቢ ኤርትራ ሲያዝሉሽም ችግር ሲጥሉሽም ችግር ሲያነሱሽም ችግር እንዳሉ ተጽፎ ያነበብ ነው። የፖለቲካ ተመራማሪው ሀብታሙ አለባቸው ኤርትራዊነት ተጸንሶ የተወለደው በኢትዮጵያ ገዢዎች ስህተት ነው ይላሉ። ለምሳሌ እኒሁ ምሁር ሻዕቢያ ደርግን አሸነፈው፣ የኢትዮጵያ ህዝብ ጦርነቱን እንደ እርስ
በርስ ግጭት ስለተመለከተው የብሔርተኝነት መንፈሱ ተዳክሞና ተሰላጭቶ ደርግን መደገፍ ስለተወነው ይላሉ። የኢትዮጵያ ሕዝብ ኤርትራን እንደ አንድ ዘመዶቹ የአገር ክፍል እንጂ እንደ ሉዓላዊት ሀገር ተመልክቶ መዋጋቱን አቁሞ ነበር ማለት ነው። ከዛ በፊት ግን የትኩሳቱ ባህራን ቀበሮ የሚላት እንግሊዝ የተሳተፈችበት ኤርትራን የመፍጠሩ ስብስብ የ100 ዓመት ሴራ አለ። የኢትዮጵያ ሕዝብ የጣሊያንን ቀኝ ገዢዎች የደም ዋጋ ገብሮ ከአፍሪካ ቀንድ ቢነቅላቸውም ገና ከመጀመሪያው ምጽዋን ለጣሊያን በመስጠት ኤርትራን ከኢትዮጵያ ሕዝብ እጅ መንጠቅ የጀመረችው እንግሊዝ የዛሬዋ ኤርትራ ትፈጠር ዘንድ ሴራ መጎንጎን ጀመረች። ዓለም ሰገድ ቦጋለ አዳለ የተባለው ጸሐፊ የኤርትራ እንቆቅልሽ በተሰኘ ድርሳናቸው ላይ የእንግሊዝን ሴራ እንደሚከተለው አድርገው ይገልጹታል። ኤርትራ ለኤርትራውያን በኋላ ሊበራል ፕሮግሬሲቭ ፓርቲ የተባለው የአንድነት ማህበርን የሚቃወም አንጃ ነበር። በጥቂት የቆለኛ ባላባቶች እንዲመሰረት እንግሊዞች ጥረት ስለማድረጋቸው ተጽፏል። በደጋውም አካባቢ በጣም አነስተኛ ቁጥር ያላቸው መሳፍንት አሰባስበው ይህ ማህበር የካቲት 28 ቀን 1947 ዓ.ም ተቋቋመ። ማህበሩን ያቋቋሙት ራስ ተሰማ ደጃዝማች ናስራ ሌባ ደጃዝማች አሊ ናቸው። ፍላጎታቸው ኤርትራ ከኢትዮጵያ ጋር እንዳትቀላቀል ሲሆን በእክያው ለኤርትራ ከሱዳን ጥቂት ቀበሌዎች ተጨምረው በስተሰሜን ምስራቅ ከቃሮራ ጫፍ ጀምሮ የባህሩን ጠረፍ በመከተል ወደ ደቡብ ውስጥ ከጅቡቲ ወሰን የሚደርሰውን ክልልና በሰሜን ወሎ የአምባሰልና የእጁን አውራጃዎች በከፊል እያካለለ ላስታንና ዋግን በሙሉ አጠቃሎ ደላንታ አውራጃ ዘልቆ ከጎጃም ቀንጭሮ ይግበልጡን የጎንደር ግዛት ወደ ውስጥ አካሎ ራሱን አካሎ የብሔር አጋዚ መንግስት መመስረት ነበር። ይህንን የሀገር አከላለል በሚመለከት በወቅቱ በማህበሩ አባላት መታወቂያ ካርድ በመጀመሪያው ገጽ ላይ በግልጽ አስቀምጠውታል። በዚህ መጽሐፍ ላይ እንደተቀመጠው ከሆነ የአጋዚዎች ሀገር ተብሎ የተከለለው የትግራይ ካርታ ህልም አብዛኛውን ኢትዮጵያን ቆርጦ የሚወስድ ነበር። ቆይተው ግን አክሊሉ ሀብተወልድ የተባሉት ታላቅ የውጭ ጉዳይ ሚኒስተር ሰው ያሰማሩት ግርማዊነታቸው ቀዳማዊ ኃይለ ሥላሴ አሸነፉ። የአንድነት ማህበሩን አጠናክረው የዓለም ሀያልን ተደራድረው ኤርትራን ከኢትዮጵያ ጋር በፌዴሬሽን አዋሃዷት። ከጥቂት ዓመታት በኋላ ውህደቱ ፈረሰ። ኤርትራም ደግማ ለመገንጠል መዋጋት ጀመረች። ግንቦት 1983 ዓ.ም ደረሰ። የኢትዮጵያ ገዢ መንግስት ደርግ በነሻቢያ መሸነፉን አመነ። ሌፍትናል ኮሎኔል መንግስቱ ኃይለማርያምም በሻቢያ ተሸንፈው የኤርትራን ሀገርነት ለመቀበል ሲተናነቃቸው ተስተዋሉ። የስደተኛው መሪ ትረካዎች በተሰኘው የታገሱ ገበየሁ መጽሐፍ ላይ ኮሎኔል መንግስቱ እንደነገሩን ከሆነ ጓዶቻቸውን ሰብስበው በእኔ አመራርን የዚህ እያለሁኝ ኤርትራ ነጻነቱን ሲያውጅ አልሰማም፣ እናንተ ስጡት፣ እኔ አመራር በሆንኩበት ጊዜ አጼ ኃይለ ሥላሴ እንዳደረጉት ኤርትራ ሲሄድ ቁጭ ብያ ላይም ብለው ተሰናብተው ወደ ዚምባብዌ ተጉዘዋል። ኤርትራ ሀገር ሆና በራሷ ቆመች በተባለችባቸው ባለፉት 34 ዓመታትም አንድ የተሟላ ሉዓላዊ ሀገር ሊያሟላቸው የሚገቡ መስፈርቶች እንደሚጎሏት ይነገራል። ህገ መንግስት፣ የህዝብ ተወካዮች ምክር ቤት፣ ስልጣንና ኃላፊነቱ በዝርዝር የሚታወቅ አስፈጻሚ አካል፣ የኢሳያስ አፈወርቂ አብርሃን አምባገነንነት፣ በህግ የበላይነት የሚገራ የፍትህ ስርዓት በዚያች እንቆቅልሽ በሆነች ሀገር ብርቅ ናቸው። በዚህ የተነሳ የአፍሪካ ሲንጋፖር ሆናለሁ ትል የነበረችው ኤርትራ ጣሊያን ባሰማመራት ዋና ከተማዋ አህዮች እየተነዱ እና ኢሱ ሸበጥ እንዳጠለቁ ኤርትራ ልጆችም ደሃነት ጠልተው እንደተሰደዱ ህይወት ቀጥላለች። አንድ የኤርትራን ነገር በቦታው ተገኝተው የታዘቡ ሰው ሁኔታውን ሲገልጹት ሻቢያ አስመራን ከመቆጣጠር በፊት ስትጫወት ብዮች ጠፍተውብህ ከነበረ ዛሬ እነዛ ብዮች እዛው የጠፉበት ቦታ ታገኛቸዋለህ ይላሉ። ኤርትራ አሁንም ቁሞ ቀር ሀገር ናት። ባለችበት እስካሁን እንደተቸከለች ትገኛለች። በኤርትራ ውስጥ ማንኛውም ነገር የኋሊት እንጂ ወደፊት አይሄድም። ክቡራትና ክቡራን ተመልካቾቻችን ለዛሬ ያቀረብንላችሁ ቪዲዮ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። በሌላ ቪዲዮ ተመልሰን እስከምንገናኝ መልካሙን ሁሉ ተመኘን።